የጦርነት ሰዓት ቆሟል ወይስ ቀጥሏል? አሜሪካና ኢራን በከረረ ውጥረት ውስጥ ሆነው ትራምፕ የኮንግረስን የጊዜ ገደብ ጥሰው ወታደራዊ እርምጃቸውን ለመቀጠል እየተዘጋጁ ነው። ቀጠናውስ ምን ይጠብቀው ይሆን? ፕሬዚዳንት ትራምፕ ያለ ኮንግረሱ ፈቃድ በኢራን ጦርነት እንዲቀጥሉ ተጨማሪ ጊዜ የተሰጣቸው በፓርቲያቸው ብቻ ነው። ፓርቲያቸው የኢራን የመምታት ሀሳብ ካለ ቀጥልበት ብሏቸዋል። ነገር ግን የማሳመን ስራ ይጠበቅባቸዋል። ትራምፕ እና የመከላከያ ሚኒስተር ግን ተጨማሪ ጊዜ ተሰጥቶን ኢራንን የመምታትና የማሸነፍ ስልጣን ሊሰጠን ይገባል እያሉ ነው። ኮንግረሱ ይፈቅዳል አይፈቅድም ገና አልታወቅም። ክርክሩ ግን ቀጥሏል። ኮንግረሱ ጦርነት እንዲቀጥል በ60 ቀናት ውስጥ ይህንን የማይሰጥ ከሆነ ፕሬዚዳንት ዩናይትድ ስቴትስ ጦሩን መጠቀም እንደሚያቋርጡ በአሜሪካ ሕግ ተደንግጓል። አንድ ከፍተኛ የአስተዳደር ባለስልጣን ከኢራን ጋር የሚደረገው ጦርነት የተጀመረው በሚያዝያ ወር ስለሆነ ተቋርጧል ሲሉ ተናግረዋል። በሌላ በኩል የአሜሪካ መከላከያ ሚኒስትር ፔት ሄግስት የትራምፕ አስተዳደር የኢራንን ጦርነት ባለበት በማቆሙ በኮንግረሱ ፈቃድ ለማግኘት የሚያስፈልግ የ60 ቀናት ገደብ አልተጠናቀቀም ሲሉ ተከራክረዋል። የትራምፕ ፓርቲ የሪፐብሊካን ስብሰባ ግን ኢራን መምታት አለባት የሚል አቋም አለው። አረብ ሀገራትም ኢራን እንድትመታ በማሰብ ዜጎቻቸውን ከኢራን እያስወጡ ነው። የተባበሩት አረብ ኤሚሬቶች በዚህ በኩል ቀዳሚ ናት። የሀገሪቱ የውጭ ጉዳይ ሚኒስትር ሐሙስ ዕለት ባወጣው መግለጫ በአሁኑ ወቅት በቀጠናው ባለው ውጥረት የተነሳ የጉዞ እገዳ መደረጉን አስታውቀዋል። በእነዚህ ሀገራት የሚገኙ ዜጎችን በፍጥነት ወደ ተባበሩት አረብ ኤሚሬቶች እንዲመለሱ አሳስበዋል። በመግለጫውም የሚሰጣቸው መመሪያዎችና ምክሮች በሙሉ በማክበር አስፈላጊ መሆኑን ገልጿል። የተባበሩት አረብ ኤሚሬቶች ዜጎችን ወደ ኢራን፣ ኢራቅ ወይንም ሊባኖስ እንዲጓዙ አሳስባለች። የማሳሰቢያው መግለጫ ምናልባትም ጦርነት በአዲስ መልክ ሊነሳ እንደሚችል ፍንጭ የሰጠ ሆኗል። ለመሆኑ የተባበሩት አረብ ኤሚሬቶች ዜጎቿን ከኢራን ብላለች ወደ ኢራን እንዳይጓዙ አሳስባለች። ራሷ ኤሚሬት ከኢራን ሚሳኤል ትተርፋለች ወይ የሚለው ደግሞ ሌላኛው ጥያቄ። አሜሪካ ለመካከለኛው ምስራቅ ሀገራት የጦር መሳሪያ ሽያጭ መፍቀዷ አንደኛ የጦርነት ቀጣይነት አመልካች ነው እየተባለ ይገኛል። ይህ ተግባር አሜሪካና እስራኤል ኢራንን ሊመቷት እንደሚችሉ ፍንጭ ይሰጣል እየተባለ ነው። አሜሪካ ለመካከለኛው ምስራቅ አጋሮቿ ለእስራኤል፣ ለተባበሩት አረብ ኤሚሬቶች፣ ለኳታር፣ ለኩዌት በድምሩ ከ8.6 ቢሊዮን ዶላር በላይ የሚያወጡ የጦር መሳሪያዎች ሽያጭ ፈቅዳለች። የአሜሪካ የጦር ሽያጭ የመከላከያ ምስራቅ ሀገራት ከኢራን ለሚደርስባቸው ጥቃት ራሳቸውን መከላከል እንዲችሉ በማድረግ ያለመ ነው ተብሏል። አሜሪካ በኢራን ጦርነት 25 ቢሊዮን ዶላር ከስራለች ማለቷ ይታወሳል። ኢራን ደግሞ የለም ውሸት ነው ከ100 ቢሊዮን ያላነሰ ነው ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አርክቺ የአሜሪካ መከላከያ ባለስልጣናት ጦርነቱ እስካሁን ድረስ 25 ቢሊዮን ዶላር ስለማስወጣቱ ለምክር ቤቱ የሰጡት ሀሳብ ውሸት ነው ሲሉ አጣጥለዋል። የውጭ ጉዳይ ሚኒስትር ጦርነቱ እስካሁን አሜሪካ 100 ቢሊዮን ዶላር ሳያስወጣት አልቀረም ብለዋል። የአሜሪካ መከላከያ ሚኒስቴር መስሪያ ቤት ፔንታገን የፋይናንስ ኃላፊ ጁሊየስ ሃር ከትናንት በስቲያ በሀገሪቱ ምክር ቤት ቀርበው ከኢራን ጋር ለሚደረገው ጦርነት እስካሁን 25 ቢሊዮን ዶላር ወጪ አድርገናል ብለዋል። ትራምፕ አሜሪካ በኢራን ጦርነት ብዙ ቢሊዮን ዶላር እንደከሰረች ቢናገሩም በኢራን ጦርነት ምክንያት ከቅርብ አጋሮቿ ከአውሮፓ ሀገራት ጋር ወዲና ጀርባ ብትሆንም በዓለም አቀፍ ደረጃ አሜሪካ የሚደርስባት ተቃዋሚ ቢበረታም ትራምፕ ኢራን ሂሳቧን ሳልሰጣት አልመለስም ብለዋል። በመካከለኛው ምስራቅ ሀገራት በትጥቅ እያገዙ ነው። ቴህራን ዋሽንግተን በወደቦቿ ላይ የጣለችውን የባህር እገዳ ተቀባይነት የሌለው ስትል የኮነነ ሲሆን ድርጊቱ እየተባባሰ የመጣው የኢራን ጦርነት እንደ ወታደራዊ ወረራ የሚቆጠር ነው ሲል አስጠንቅቃለች። ቴህራን ውስጥ ሶስተኛውን ወሩን በያዘው በዚህ እገዳ ምክንያት የነዳጅ ምርት፣ የውጭ ንግድና የባህር እንቅስቃሴ ክፉኛ ተገድበዋል። ሁኔታው የዲፕሎማሲ የጫና ዘዴ ከመሆኑ ይልቅ የወታደራዊ ዘመቻዎች አካል ነው እየተባለ ይገኛል። ዩናይትድ ስቴትስ የኢራንን የነዳጅ ጭነት በመገደብ እንዲሁም በኒውክሌር መርሃ ግብርና በቀጠናዊ እንቅስቃሴዎች ላይ ጫና ለማሳደር በሆርሙዝ ባህረ ሰላጤ ጭምር በቁልፍ የውሃ መተላለፊያዎች ላይ ያላትን የባህር ኃይል መገኘት አጠናክራ ቀጥላለች። ትራምፕ አስፈላጊ ሆኖ ከተገኘ ተጨማሪ እርምጃዎችን እንወስዳለን በማለት ውጥረቱ ይበልጥ ሊባባስ እንደሚችል ተጠቁሟል። ኢራን የተጣሉባትን እርምጃዎች ለመቋቋምና የአጸፋ እርምጃዎች ለመውሰድ ቃል የገባች ሲሆን በአሁኑ ወቅት በአፋጣኝ መፍትሄ ሊገኝ የቻለው ግጭት ይበልጥ አሳሳቢ ደረጃ ላይ የሚገኝ ሆኗል። ጦርነቱ ሊቀሰቀስ ይችላል የሚለው ስጋት ማንዣበቡ ነው። በትራምፕ በጎን በእንደዚህ አይነት ነገሮች እያደረጉ በጎን ደግሞ ሌላ ክርክር ውስጥ ናቸው። ኮንግረሱ ኢራንን እንደመታ ይፈቅድልኛል ብለዋል። ሪፐብሊኮች ፕሬዚዳንት ወታደራዊ ስልጣን የሚገድበው ወሳኝ የጊዜ ገደብ ወይም ዴድላይን ያለ ተቃውሞ እንዲያልፍ በመፍቀዳቸው ትራምፕ ኢራን ላይ ያለውን ጦርነት ያለ ኮንግረሱ ፈቃድ እንዲቀጥሉ እድል አግኝተዋል። እንደ አሜሪካው 1973 የጦርነት ስልጣን ህግ
አንድ ፕሬዝዳንት ያለ ኮንግረስ ፈቃድ ወታደራዊ እርምጃ ለመውሰድ የሚችለው ለ6 ቀናት ብቻ ነው። የጊዜ ገደብ ዓርብ ዕለት የሚያበቃ ቢሆንም የትራምፕ አስተዳደር ግን የጦርነት ሰዓት ቆሟል የሚል መከራከያ አቅርቧል። የመከላከያ ሚኒስትሩ ፔት ሄግስት ባለፈው ሚያዝያ 7 የተደረገው የተኩስ አቁም ስምምነት የ6 ቀኑን የህግ ገደብ ለጊዜው እንዲቆም ወይም ፓስ እንዲደረግ ያደርገዋል ብሏል። የመንግስት ባለስልጣናት ከየካቲት 28 ጀምሮ የነበረው ግጭት በይፋ አብቅቷል የሚል ትርጉም በመስጠት ህጉን በአሁኑ ወቅት እንደማይሰራ እየተከራከሩ ነው። ምንም እንኳ አብዛኞቹ ሪፐብሊኮች ከትራምፕ ጎን ቢቆሙም ጉዳዩ በፓርቲው ውስጥ ልዩነት ፈጥሯል። የሴኔቱ አብላጫ ድምፅ መሪ ጆንቶን ጉዳዩን ለድምፅ የማቅረብ ፍላጎት እንደሌላቸው ገልጸዋል። ብዙዎቹ ጦርነት በነዳጅ ዋጋና በምርጫ ላይ የሚያሳድረውን ጫና በመፍራት ፕሬዝዳንቱ መቃወም አልፈልጉም። እንደ ሊዛ ሙርኮውስኪን እንደ ሱዛን ኮሊንስ ያሉ ሴናተሮች ፕሬዝዳንቱ ስልጣን መወሰን የሌለው ማለት አይደለም፣ የ6 ቀኑ ገደብ ግዴታ እንጂ አስተያየት አይደለም በማለት ኮንግረሱ ስልጣኑን እንዲያስረክብ እየጠየቁ ነው። አሜሪካውያን ኢራንን ለመምታት ከባድ ክርክር በሚያደርጉበት በዚህ ሰዓት ኢራን በፓኪስታን አምባሳደሮች በኩል አዲስ የሰላም ውይይት ጥያቄ ለዋሽንግተን አቅርባለች። ምንም እንኳን የውይይቱ ዝርዝር ይፋ ባይሆንም ዜናው በዓለም አቀፍ የነዳጅ ገበያ ላይ የዋጋ ቅናሽ እንዲታይ አድርጓል። ዋና ዋና የፍጥጫ ነጥቦች የሆርሙዝ ባህረ ሰላጤና የኢራን ኒውክሌር መርሃ ግብሮች ናቸው። በነገራችን ላይ ትራምፕ የኮንግረሱ የጊዜ ገደብ የጣሱ የመጀመሪያ ፕሬዝዳንት አይደሉም። ከዚህ ቀደም ባራክ ሁሴን ኦባማ እንዲሁም ቢል ክሊንተን በዩጎዝላቪያ ጦርነቱ ወቅት ተመሳሳይ የህግ ገደቦችን አልፈዋል። ወታደራዊ እርምጃዎችንም ቀጥለዋል። ትራምፕ የእነሱን ፈለግ ይከተላሉ ተብሎ ተሰግቷል። የአሜሪካ ሴናት ከረፍት ሲመለሱ በሚቀጥሉት ሳምንት ጉዳይ ደግሞ ክርክር ይደረግበታል። ትራምፕ ስለ ኢራን ወታደራዊ ሁኔታና ስለ አመራሮች ጠንከር ያለ አስተያየት ሰጥቷል። ለኢራን ኢንተርናሽናል ጋዜጣ ሳሚር ካራይ ለቀረበላቸው ጥያቄ በሰጡት ምላሽ በቴህራን ቤተ መንግስት ውስጥ ከፍተኛ የአመራር ክፍል እንዳለ ገልጸዋል። እርስ በርሳቸው ለመስማማት ትልቅ ችግር አለባቸው። በኢራን ያለው አመራር እጅግ እየተበታተነ ብለዋል። 2-3 ወይም ምናልባት ኢራን የሚሆኑ የተለያዩ ቡድኖች አሉ። ይህም ውሳኔ ሰጭነት አስቸጋሪ አድርገውታል ብለዋል። ይህን ሁሉ ብልም ሁሉም ስምምነት ማድረግ ይፈልጋሉ፣ ነገር ግን ሁሉም የተመሳቀረ ናቸው ብለዋል። ትራምፕ ይህንን አስተያየት የሰጡት ኢራን ከአሜሪካ ጋር ለዲፕሎማሲያዊ ዝግጅት መሆኗን በውጭ ጉዳይ ሚኒስቴር በኩል ባሳወቀችበት ወቅት ነው። ትራምፕ የኢራን አመራር የተመሰቃቀለ ሲሉ መግለጻቸው አሜሪካ በድርድሩ ጠረጴዛ ላይ ያላትን የላይኛውን እጅ ለማንሳት እና በኢራን ባለስልጣናት መካከል ያለው ልዩነት ለራሳቸው ጥቅም ለማዋል እንደሚፈልጉ ማሳያ ተደርጎ ተወስዷል። ይህ የትራምፕ ንግግር በቴህራን በኩል ምንም አይነት ምላሽ ሊያስከትል እንደሚችል እና በቀጣይ በሚደረገው የሰላም ጥረቶች ላይ የሚኖሩ ተጽዕኖ በቅርብ የሚጠበቅ ነው። በሌላ በኩል የኢራኑ መሪ የእስላማዊ ሪፐብሊክ የኒውክሌር እና የሚሳኤል አቅም ለመከላከል ቃል ገብተዋል። አሊ ካሚኒ በሰጡት መግለጫ የኢራን የኒውክሌር እና የባላስቲክ ሚሳኤል መርሃ ግብርን ለንግግር እንደማይቀርብ አመላክተዋል። በቴሌቪዥን በተነበበው የጠቅላይ መሪው መግለጫ የአያቶላ አሊ ካሚኒ የአሜሪካን ግዙፍ ወታደራዊ እቅድ አለመሳካቱን በመግለጽ ጦርነቱ በቀጠናው ታሪክ ውስጥ አዲስ ምዕራፍ ከፍቷል ብለዋል። ውጥረቱ ኢራን ተቆጣጥራለች፣ ባህረ ሰላጤው ይበልጥ ደህንነቱ የተጠበቀ እንዲሆን እናደርጋለን ብለዋል። ኢራን በባህረ ሰላጤው ላይ የሚኖራት ህጋዊ አመራርና አዲስ አስተዳደር የቀጠናውን ዜጎች በሙሉ ተጠቃሚ ያደርጋል ሲል የአሊ ካሚኒ አስተዳደር እየተነገረ ነው። አሊ ካሚኒ ኢራን በአሁኑ ወቅት ካለችበት የጂኦፖለቲካ ጫና ለማውጣት ኢኮኖሚ እንደ ዋነኛ የጦር ሜዳ መመልከት እንዳለባቸው አሳስበዋል። ይህ የኢኮኖሚ ዘመቻ መሪውን የሚጥሉት ማዕቀብ መቋቋም ብቻ ሳይሆን በኢራን ኢኮኖሚ ጫና በማሳደር ለውጥ ለማምጣት የሚፈልጉ አካላት ተስፋ መቁረጥ ነው ብለዋል። መሪ ኢኮኖሚ ውጊያ ብለው የጠሩት ይህ እርምጃ የሀገር ውስጥ ምርትን ማሳደግ፣ በራስ መተማመን ማጠናከርና በውጭ ኃይላት ላይ ያለውን ጥገኝነት መቀነስ ያካትታል። ይህ መግለጫ በኢራንና በምዕራባውያን መካከል ያለው ውጥረት በከረረበት ወቅት የተሰጠ ሲሆን የሀገሪቱ ከፍተኛ አመራር ለቀጣይ ፖለቲካና የዲፕሎማሲ ድርድር ኢኮኖሚ እንደ መከላከያ ጋሻ ለመጠቀም ማቀዳቸው ያሳያል። ጠላትን እናሸንፋለን የሚለው ጠንከር ያለ ቃል ኢራን ከማዕቀብ ጋር በተያያዘ የምትከተለውን የጽናት ፖሊሲ በድጋሚ ለማረጋገጥ ያለመ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ ዋሽንግተን በአሁኑ ወቅት የምትከተለው የመስፋፋት አካሄድና የማስፈራራት ንግግር የምታስተካክል ከሆነ ቴህራን ከአሜሪካ ጋር ለዲፕሎማሲያዊ ድርድር በሯ ክፍት ነው ብለዋል። አባስ እንደገለጹ ንግግር መጀመር የሚቻለው አሜሪካ በኢራን ላይ የምታሳየውን ጠንካራ ጫናና አሳዛኝ ንግግር ስታቆም ብቻ ነው ብለዋል። ሚኒስትሩ አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ እንቅስቃሴና ተጽዕኖ አስፈሪ ሲሉ የገለጹ ሲሆን ይህም ለሰላም እንቅፋት መሆኑን ጠቁሟል። የኢራን አቋም የተንጸባረቀው በእንግሊዝ እስራኤል ኤምባሲ ላይ የተሞከረው ጥቃት ተከትሎ ቀጠናዊ ውጥረት በናረበት ወቅት ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ከኮንግረሱ ተጨማሪ ጊዜ ባገኙ ማግስት ነው። የዋሽንግተን ምላሽ ምን ሊሆን ይችላል? ትራምፕ የቀረበላቸውን የዲፕሎማሲያዊ በር ይጠቀሙበታል ወይንስ የከፍተኛ ጫና ፖሊሲዎችን ይገፉበታል የሚለው
የዓለም አቀፍ ማህበረሰብ ትኩረት እየሳበ ነው። ትራምፕ ኢራን ጦርነት ለመቋቋም ያቀረበችው አዲስ የሰላም እቅድ እንዳላስደሰታቸው ገልጾ የኢራን የውጭ ጉዳይ ሚኒስትር አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲያዊ ዝግጁ ናት ብለዋል። የኢራን ዜና ወኪል ቴህራን በፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ማቅረቧን ትናንት አስታውቋል። እቅዱ ስለያዛቸው ዝርዝር ጉዳዮች ግን ያለው ነገር የለም። የፓኪስታን ባለስልጣናት የኢራን አዲስ እቅድ ለአሜሪካ ማድረሳቸውን ዘገባዎች አምልቷል። የተከበራችሁ ወደዳችሁ የዲሲ ሚዲያ ተከታታዮች እስካሁን ስትከታተሉት የነበረው የሰዓቱ ዜና ነበረ። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። ዲሲ ሚዲያ የህዝብ ድምጽ